ልናገርና ነገረች ቆይ እኮ እሰጥሃለሁ። ዋንስ ልናገርና እኔ ፍሬም ልንገር። ቆይ 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 እሰማለሁ። ቆይ እኔ እኮ አሁን ስለ ስዕሉ አልጠየቅንም ገና። ስለ ስዕሉ ስጠይቅህ ለምን እንደሆነ ወይንም ለምን ዘሞስት ሄትድ ተባለ የሚለውን ደግሞ ስጠይቅህ እንደዚህ ምክንያት ብለህ ትነግረኛለህ። እሙ ሰላማ ማለት የነቢዩ ሚስት ነች አለ። ኦፍ ኮርስ ወደ ኢትዮጵያ ከመጡት አንዷ ነች። ጎ ሄድ። ኦኬ ተሰደው የመጡት በአክሱም አካባቢ አርፈው ነበረ። ከዛ በኋላ ሲረጋጋ ወደ መዲና ተመልሰዋል አለ ወደ መሐመድ። ስለዚህ ስለ ማርያም በኋላ ላይ ጥያቄን ጠይቅ። እየተነጋገርን እንድንሄድ ነው። ታሪኩን ሀዲሱን ከመጀመሪያው ጀምረን እንድናየው ነው። ይሄ ታሞ በተኛበት ሰዓት ላይ ስለ ማርያም ቤተክርስቲያን የነገሩት አይደለ? ትስማማለህ? ስለ አክሱም ጽዮን ማርያም ቤተክርስቲያን የቱ ጋ ነው አክሱም ጽዮን ማርያም የምለው? ስለ እንትኑ የተናገረ ነው የምለው የቱ ጋ ነው? ስለ የትኛው ማርያም ቤተክርስቲያን ነው የነገሩት? ስለ ቸርች ነው ያለው። ቸርች ነው የምለው እዛ ጋ አይታየም። እኔ ማርያም ቤተክርስቲያን የሚል ነው የሚታየኝ እኮ። ቸርች የትኛው ቸርች የምል ነው? የትኛው ቸርች? ገብርኤል፣ ሚካኤል፣ ማርያም። ጉድ እዚህ ጋ አንዴ እየተነጋገርን እንሂድ ካልከኝ በዛ ታይም የዛሬ አክሱም ስሙን ጥራልኝ። አክሱም ጽዮን ነው። አክሱም ጽዮን ማርያም በዛ ታይም ለመኖሩና እሱን ቸርች ለማለቱ አንተ ምን ኤቪደንስ አለ? ምን ማስረጃ አለ? መልካም። ሰዎቹ ነው ያረፉት? የመሐመድ ተከታዮች አዲስ አበባ ወይንስ አክሱም? አክሱም ሰማለሁ። ይሰማል። እያወራ የሰላም ፓዝ ሰላም ፓዝ ቀጥል። ዝም ብለሃል፣ ቀጥል። እስላም ፓዝ አይ ቲንክ የኔ ይሰማል። የሰላም ፓዝ ይሰማል። እያወራህ ደስ ይላል። እያወራ ዝምታ ነው መልሴ። እያወራ አባባል እኮ ነው። እያወራ አይ ቲንክ ኔትወርክ ዞት ይሆናል ብለን እናስብ። ወጣ ይሻላል። አህመዲን ጀበል ከስር ሆነ በደንብ ታብታብ እያደረክ ተማር። የዛሬ ቶፒክ ያዋጣሃል። አንተ ለአህመዲን ጀበል በደንብ ያዋጣዋል። የዛሬ ቶፒክ አይመስልም? በቀላሉ የሚደፈር ቶፒክ ስላልሆነ አህመዲን ጀበል የእሱ ተማሪዎች በደንብ እንዲማሩ እንፈልጋለን። ምን ይመስላል? ዝም ብሎ ፌስቡክ ላይ ዝም ብሎ አርቲክል መጫር አይደለም። ዝም ብሎ የህዝብ ድምፅ እያፈኑ ፌስቡክ ላይ ገባ ብሎ የሆነ ነገር ጫር አድርጎ እውነት እንዳለ ማስመሰል አይደለም እውቀት ማለት። እነዚህ ኡስታዞቻቸው ምንድነው ሚዲያውን ዘሆል በማፈን በመውሰድ ፌስቡክ ላይ ምናምን እንደዚህ የሆነች አርቲክል ይጭራሉ። ከዛ እውነት ያላቸው ይመስላቸዋል። ይሄው እውነት ማለት ይሄ ነው። እውነት ማለት ነብያችሁ ስለ አክሱም ጽዮን የተናገረው ሀዲስ ነው። እንደዚህ እውነትን እየወጣችሁ ተጋፈጡ ሙስሊሞች። ቀር አሁን ፌስቡክ ላይ እንደዚህ መረጃ የሌለው ነገር እየጫርክ ህዝቡን የምታሳምንበት ጊዜ አልፏል። አሁን ህዝቡ በማስረጃ በመረጃ ነው የሚያምነው። ስለዚህ ሁሉ ነገር መልሳለሁ ይለዋል። ከዛ ይመጣና ሀቢብ እንኳን ደህና መጣህ። እንኳን ደህና ሙስሊም ነህ? ያ መልካም። እስልምና ለሁሉ መልስ አለው ብለህ ታምናለህ? እስልምና ነው ቁርአን ነው መልስ ያለው ብለን የምታስበው? እሺ ቁርአን። አዎ። እስልምናስ?
ያው እስልምና ማለት እምነት እኮ ነው። እምነትና ቁርአን ደግሞ አንድ አይደለም። እምነቱ ያው ምላሽ አለው ማለት ነው ከቁርአኑ የሚቀዳስ። መልካም እሺ። እሺ ስለ መሐመድ ወደ ኢትዮጵያ ስለላካቸው የምታውቀው ነገር አለ? ያ እስቲ ንገረኝ። የት ነበር ያረፉት? ወደ አክሱም የምትባል ሀገር ሄዱ እንደተባለ ነው ማለት። ኦኬ አክሱም። በአክሱም በቆዩበት ወቅት ላይ ታሪኩ እንደሚናገረን ያዩት ቤተክርስቲያን አለ። በአክሱም ትልቁ እና ውብ ቤተክርስቲያን አይተዋል። እሱም ደግሞ ማርያም ቤተክርስቲያን፣ የአክሱም ማርያም ታዋቂ ቤተክርስቲያን ደግሞ አክሱም ጽዮን ትባላለች። በታሪክም ደግሞ ከመሐመድ መወለድ ቀደም ብላ ከ200 ከ300 ዓመት ቀደም ብላ የነበረች ቤተክርስቲያን ነች፣ አክሱም ጽዮን ማለት ነው። ስለዚህ ቤተክርስቲያን ሲመለሱ ለመሐመድ እንደነገሩት ሰምተሃል? ኦኬ። ስለ ቤተክርስቲያኒቱ ቁንጅና ነግረውታል አይደል ለመሐመድ? ያው ኦፍኮርስ ነግሮታል። ያው ቤተክርስቲያኗ በጣም እንደምታምርና ያው ውብ እንደሆነች። መልካም። መሐመድ ምንድን ነው ያላቸው ሲነግሩት? ያው አይ ቲንክ እሱም ቤተክርስቲያኗን ዝቅ አላረጋትም፣ ግን በእኛ እምነት ፎቶ ምናምን እንደማይቻል በቤተክርስቲያን ውስጥ እንዳለ ነው ነገራቸው። መልካም። ቤተክርስቲያኒቱ ምን ላይ ነው የተሰራችው አለ? በፎቶ አይ እሱ የደመቀችው ነው የተዋበችው ነው። የተሰራችው ግን ምን ላይ ነው ማለት ሰዎቹ እንዲጠሉ የሚያደርግበት ምክንያት ፎቶቸው የሚሰራው ምንድን ነው? እሱ አለ እነሱ ከነሱ ውስጥ አንድ ቅዱስ ነብይ ሲሞት የነብዩ መቃብር ላይ ቤተክርስቲያን ይሰራሉ። እነሱ ከፍጡራን መጥፎ ናቸው አለ አይደለ? ያው ስለሚወገዝ እኮ ነው፣ በእኛ ስለማይቻል ነው። መልካም። ስለዚህ እስቲ የአክሱም ሰዎች በጣም የተጠሉና መጥፎ እንዲሆኑ ያደረገባቸው ከነሱ ውስጥ ቅዱሱ ነብያቸው ሞቶ ፎቶውን ላዩ ላይ አድርገው ቤተክርስቲያን እንደሰሩበት እስቲ አንድ ማስረጃ ስጠኝ። ምን ማለት ፎቶ የነቢያችን ሰለላሁ ዐለይሂ ወሰለም ፎቶ አይደለም። የነብያችሁማ እኛ ምን አገባን? ለእኛ ነብያችን አይደለም። ነብያቸው ሲሞት እላዩ ላይ ቤተክርስቲያን ይሰሩና ፎቶውን አድርገው ያመልኩበታል አለን አይደለ? ማስረጃ እስቲ። በቤተክርስቲያኑ ላይ የሚመለክ ነው ወይስ? መረጃ ከሌለ ውሸት ነው የሚሆነው። ውሸት ከሆነ ደግሞ ነብያችሁ ተራ እኛ ማናደርገውን የጥላቻ ንግግር ተናግሯል ማለት ነው። በሐሰት ከሶናል። በሐሰት ከተናገረ ደግሞ በፍጹም ነብይ ሊሆን አይችልም ማለት ነው። ዝም ይሻላል። አቢብ እሺ፣ እስላም ተመልሰህ መጥተሃል። ተመልሼ መጥቻለሁ። ከእኔ ከኮኔክቲቪቲ ፕሮብሌም ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይዋሹም። ሜይ ቢ እኔ እናንተ ልንዋሽ እንችላለን። መልካም። እሺ እንየዋ፣ አንዴ ልንገርህ። እንየው። ቆይ አንተ ልትዋሽ ትችላለህ፣ ትዋሻለህ። አንተ ቆይ አንዴ ስማኝ፣ ቆይ እሺ ልጨርስ። ቆይ ለቀጠፍከው ነገር ልንገርህ መጀመሪያ ነው። እንዴ አትጩህ። አንደኛ ቆይ አትጩህ፣ ተረጋጋ። ነብይ እንደሚዋሽ እኔ ሳልሆን የአንተ ታላቁ ጠበሪ 6ኛው ቮሊም 111ኛው ፔጅ ላይ ሙሐመድ ዋሽቻለሁ ያለበት መረጃ አለ። ስለዚህ እንደሚዋሽ ራሱ ስለተናገረ እኔን ተወኝና አሁን ቶፒኩ ላይ እንግባና ፕሊስ፣ ቶፒኩ ላይ እንግባና ቅድም የጀመርነው ላይ ናውሌጅ ላይ ዲፔንድ ሆነ ሳይሆን የምታወራው ምላስ በጣም ረዥም ነው፣ ግን እውቀት ላይ ዲፔንድ ሆነ አታወራም። ተረጋጋ። ቀደም ሙጫ
አሚር አፉ እንደተጣበቀ ጸጥ ብለህ ወጥተህ እንደመጣው እንደዛ አሁን ደግሞ ረብሼ ልውጣ ብለህ አትሞክር። ስለዚህ ቶፒኩ ላይ ግባና እሺ እንመለሳው። ፕሊዝ ካም ቱ ዜሮ። ወደ ዜሮ ነው። ከመጀመሪያውን ጀምር። ኦኬ ሳቦቹ ወደ ኢትዮጵያ መጥተው ነበር። አክሱም እንዳረፉ ተማምነናል። ከዛ ደግሞ ከደረስንበት ፖይንት ልጠይቅ አንዴ። ተረጋጋ። በዛ ታይም የነበረው ቸርች አክሱም ጽዮን ማርያም ለመሆኑ ምን ማስረጃ አለ? ይህም ብቻ ንገረኝ። መልካም መልካም፣ ተረጋጋ። እሺ አክሱም ጽዮን ማርያም ለመሆኑ ማስረጃ ስጠኝ። ኦኬ ምን ቤተክርስቲያን ነው ብለህ ነው የምታምነው አንተ? ገብርኤል ነው ወይንስ ሚካኤል ነው? ማርያም ካልሆነ ኦልድ ቸርቾች አሉ። አይ ነው ይኸው አዲስ ማርያም ቤተክርስቲያን ነው። እሺ ማስረጃ? ይኸው አዲስ ፊት ለፊት የቱ ጋር አለ? አሳየው ማርያም የሚለውን ክርስቲያን። ኦኬ አይታይም እዚህ ጋር ምን ይላል ይሄ ወንድማችን? የአረብኛውን ሀዲስ አውጣው አርግለት፣ ዝቅ አርግለት። ቀጥል። ሚካኤል ነው ወይ አረብኛው ላይ ሚካኤል፣ ገብርኤል እንዳይሆን እናት። ኦኬ ሶ ድምፅን ከፍ አድርግና አንብበው። ኖ የአንተ ፖይንት ምንድን ነው እዚህ ጋር ጥያቄ? እሺ ምን ቤተክርስቲያን ነው? ምን ቤተክርስቲያን ነው? ኢትስ ኦኬ። የአንተ ፖይንት ምንድን ነው? ኢትስ ኦኬ አይደለም። ኢትስ ኦኬ ኖ፣ ኢትስ ኦኬ ሳይሆን ምንድን ነው ማረጋገጫ ብላይ ነበር አይደለ? ተማመን ነው ማርያም ተማመንን። አነበብኩት እኔ። ምን ቤተክርስቲያን ነው? ተማመንን። ስለዚህ ትክክል ነኝ። ጠይቅ አንተ። ትክክል ነኝ አይደለሁም? ፖይንት ምንድን ነው? ኔክስት ኦኬ። ትክክል ነኝ አይደለሁም? ያ ማርያም ጎ አሄድ። ትክክል ነኝ አይደለ? ሀዲሱ እንደዛ ነው የምለው። ያ ኦፍ ኮርስ። ቴንክ ዩ። መልካም። አሁን በሜሪየም ቤተክርስቲያን መጥፎ ብሎ እንዲል አንድ ከተናገረው ነብይ እነሱ ቅዱሱ ወይንም ነብይ ሲሞትባቸው በላዩ ላይ ነው ቤተክርስቲያን የሚሰሩት ብሏል። አንድ አክሱም ማርያም ቤተክርስቲያን ወይንም ደግሞ እኛ ክርስቲያኖች ነብያችን ላይ ቤተክርስቲያን ለመስራታችን ያቺ ቤተክርስቲያን ነብይ ላይ ለመሰራቷ ማስረጃ አንጣ። ኦኬ አዳምጠኝ በደንብ። ፍሮም ዘ ቢጊኒንግ ፒክቸር የተከለከለ ነው። አኮርዲንግ ቱ ክርስቲያኒቲ። ስማኛ አትጩህ። ቆሺ ጥያቄ ምንድን ነው? እንድናገር አትጩህ። ቆይ ልናገር። እየጮህኩ አይደለም። አትጩህ። ስለዚህ ቤተክርስቲያኒቱ ማነች? ማርያም። እነሱ ከነሱ ነብይ ላይ መቃብር ይሰራሉ። ስለዚህ ነብዩ ላይ መቃብሩ ላይ ቤተክርስቲያን ይሰሩና ስዕሉን አድርገው ያመልካሉ ብሎናል አደለ? በዚህም ምክንያት ተፍጡር ሁሉ የተጣሉ ናቸው ብሏል ነብይህ። አሁን አክሱም ጽዮን ነብይ መቃብር ላይ ለመሰራቷ እንደውም ከፍ እናድርገዋለ። ክርስቲያን መረጃ የሚያመጣ ይመስላል። እስላም ፓዝ ብሎ መቼም አለመረጃ ያወራ። ብዙ ሰዎች እንዲማሩበት ከኔ ጎን ይሁን። የአህመድን ጀበል ነው። የእሱማ ከሆነ ፌስቡክ ላይ ለቀለቃት የአህመድን ጀበልም ታሪክ የሆነች ልኖር ስለምችል እሷን ያነብልናል። እያጨበጨብን እንደውም ከስር ምንም መጥፎ ነገር እንዳጽፉ በመረጃ ያወራል ብለን ተስፋ እናደርጋለን። አሁን አክሱም ጽዮን የየትኛው ነብይ መቃብር ላይ እንደተሰራች እከሌ የሚባለው ነብይ ሞቶ እሱ ላይ መቃብሩ ላይ ቤተክርስቲያኒቱ ተሰራች። ከዛ ይኸው ፎቶውን የሱን አድርጋችሁ እያመለካችሁ ነው የሚለውን መረጃ ታወጣና ትቀጥላል። ልክ እኛ ያንተን መረጃ እንደዚህ አውጥተን እንዳስነበብን ቀጥል። ኦኬ በጣም ጥሩ። ከገድላት አውጥቼ ያመጣልሃለሁ። ቀጥል። ኦኬ ጊቭ ሚ ታይም። አንድ ነገር ልንገር እዚህ ጋር መረጃ ፐርሲድ ያድርግ። ስማኝ
ቆይ መረጃው ይቅደም። የትኛው ነቢይ መቃብር ላይ አክሱም ጽዮን እንደተሰራች ከዛ የእሱን ስማኝ ፎቶ አድርገን እንደምናመልክ አንዴ ስማኝ ማስረጃ በደንብ ሰማል። አንዴ ሳይሆን አንተ እሱ መረጃ ካመጣህ ይኸው አሁን 5 ሰዓት ሊሆን ነው 10 ጉዳይ 1 ሰዓት ሙሉ አንተ ነህ የምታስተምርበት። መረጃውን ብቻ ቅድሚያ ማስተማር አይደለም። ጠብቀኝ ቆይሽ አንዴ ልናገር። እኔ እኮ አምጣ መረጃ። እኔን ከምታወራ መረጃውን ፈልግ። እስከዛ አውጣው፣ መረጃውን ክፈተው። እኔም ማውራት አይጠበቅብህም። ነብዬ አይዋሽም ብለሃል። ነብዬህን ትታደገዋለህ። አንተ ነህ የምትዋሸው አባ። አንተ ነህ አፍ በጣም ምላስህ ረዥም። አንተ ነህ። አንዴ ስማኝ። ችግር የለውም። ኦዲየንስ በደንብ ስለሚገባው በደንብ ስለሚረዳ ማን በመረጃ ያወራል፣ ማን ይዋሻል፣ ነብይ ወይንስ እኔ? እሱ አይደለም እኔ ያልኩ ያለው። አንተ ስማኝ። ከኦዲየንስ ጋር ሳይሆን እኮ አሁን እኮ ኮሚኒኬት እያደረግን ያለ ነው። 2% ከምታወራ መረጃውን አውጣ። እስከዛ ወሬው እኮ አይጠቅምህም። መረጃ ብፈልግ ነው የሚጠቅምህ። አታዳምጥም? አዳምጣለሁ እንዳትወጣ። ታዲያ ሳታዳምጥ እንዴት ነው ኮሚኒኬት ማደርግ ከአንተ ጋር? በደንብ አደርጋለሁ። መረጃውን አውጣ። ሊስን ግሬቭያርድ ወርሺፕ የሚያደርጉ ሰዎች አሉ። ስማኝ፣ መጀመሪያ ላይ ስለ ሌሎች አልጠየቅኩም። እኔ መረጃውን አውጣለኝ። አዎ አለ ብለሃል። ያውም ገድሌም አለ ብለኸኛል። ክፈተው ገድሉን። አክሱማውያን አላችሁ፣ ጽዮናውያን አላችሁ፣ ጽዮናውያን አላችሁ፣ አክሱማውያን አላችሁ። እንዲህም ተቀጥፎባችሁ ነበር። አደራህን እንዳትወጣ፣ አደራህን ፖዝ አድርገህ እንዳትወጣ፣ አደራህን እስላም ፓዝ ቱ ፓራዳይዝ ብለህ ነቢይን ሳትታደግ እንዳትወጣ። አደራህን አደራህን ተመለስ። የጽዮን ልጆች አላችሁ፣ አክሱማውያን አላችሁ። እንዲህም ተብሎባችሁ ነበር። እኛ ክፋታችን ምን እንደሆነ ታውቃለህ? ስላምፓስ ደቂቃ እንሰጠሃለን፣ እንታገሳለን። በመረጃ የሚያወራንን ሰው አፕሬሽት ስለምናደርግ ማለት ነው። አንዴ ቆይ፣ በዛ ሀዲስ ላይ ምንድን ነው የምለው? መረጃውን አውጣ፣ መረጃውን አውጣ። ቆይ ገድል ያለ ብለህ የለ ኖ ወይ? እኔ ገድል ያለ አላልኩም። ቆይ አንዴ ስማኝ። ከገድልም እሰጥሃለሁኝ። ገድል ያለ ብለሃል። ክፈተው። አንዴ ቆይ፣ ገድል ላይ ያለ አላልኩም። እኔ እንደዛ አላልኩም። ሸመጠጥከው። ክርስቲያን አዘጋጅልኝ ዩቱብ ላይ ግባና ከገድልም ላይ ነው ያልኩ። ቆይ አንዴ ስማኝ። ቆይ ኢፎይ፣ ቆይ አንዴ ተረጋጋ አንተ። እሺ ችግር የለው ቀጥልሽ። የራይቸስ ማን ላይ ምንድን ነው የምለው? ሀዲሱን መልሰው፣ እሱን መልሰው፣ ወደ ላይ መልሰው። እሺ ምን ይሆንልህ እሱ ላይ? አይ ወደ ላይ መልሰው፣ እሱ አንዴ መልሰው። የነገስታት ምል ሀዲሱ ላይ የለም። ኖርማሊ መልሰው፣ የእንግሊዝኛ ነው አውጣው። የምን ግሬቭ ነው የምለው? ቀጥል። የምንድን ነው የሚለው? ያው ላይ ቀብር ላይ የነገስታት ቀብር ላይ ቤተክርስቲያን ሰርቶ ያመልካሉ የምለውን ሀዲሱን አውጣልኝ አንተ። አይልም። ኦኬ ረሱል ሰለላሁ ዐለይሂ ወሰለም እንደዛ አሉት ያልከውን አውጣ ነው ያልከው። ይሄው ወጥቶላል እኮ ያው የማርያም ቤተክርስቲያን ያው ቅዱሱ ላይ ቅዱሱ ያ ቅዱስ ደግሞ ያልኩ አይደለም። እሱን አይደለም ያልኩ። አንዴ ስማኝ። የነገስታት ወይም ደግሞ የመሪዎች ምን ላይ ቤት ቸርች ገንብቶ ያመልካሉ ነው ያልከ አይደለ? ረሱል እንደዛ ነው ያሉት አልከ አይደል? እሱን አውጣልኝ አንተ። ክፈትለት 3453 እሺ ያው ምን ሊታደብ ይሄ ይባስ ይቀብረሃል። እኮ ኦኬ ታዲያ የንጉስ ምል የቱ ጋር የዚህ ጋር
ንጉስ አላልኩህም እኔ ነብይ ነብይ ነብይ። ኦኬ የትኛው ነብይ ላይ ነው እኛ ቤተክርስቲያን ሰርተን አክሱም ጽዮን ለምሳሌ ደወረስት እንድትባል ያደረጋት ቅዱሱ ያ ቅዱስ የሆነው ነብይ የሆነ ሲሞት እሱ ላይ መቃብር ይሰሩና ፎቶውን አድርገው ያመልክታል አለ። ኦኬ ስማኝ፣ ቀጥል። ፕሮፌትስ ማለት ንጉስ አይደለም። አይዘ ምን ነው የምትገነባው አንተ? የሞተ ዘመድ ላይ ሳትዋሽ እዚህ ጋር ተናገር። እንግዲህ የሞተ ዘመድ መቃብር ላይ ምንድን ነው የምትሰራው? ምንም ለስራ። አሁን ስለ አክሱም ጽዮን ነው እያወራን ያለው። ለስራ አይደለም፣ አውራ አንተ። ተረጋጋ። ተረጋግቼ ነው ያለው። ምንድነው መቃብር ላይ ምንድነው? ተረጋጋ ፕሊስ፣ ተረጋጋ። ስለ አክሱም ጽዮን ፕሊስ። የትም ስለ አክሱም ጽዮን አይደለም እዚህ ጋር ኖርማሊ ስለ ግሬቭ ያርድ ነው እየተወራ ያለው። አይደለም አይደለም፣ ስለ ጽዮን ወርሺፕ ስለሚደረግ ነው። ተረጋጋ። የፋሚሊ ስለ ማርያም ፕሊስ አዳምጥ። ቆይ አዳምጥ። አላዳምጥም፣ ንገረኝ። ምንድነው የምትገነባው ግሬቭ ያርድ ላይ? እኛ ምንም ገንብተን እንትን አናደርግበትም። ነብይህ ግን ተገንብቶለት መስጊድ ውስጥ ነው ያለው። ይሄ የሚሰራው ለነብይ ነው። መቃብር ላይ ምንም አልገነባም። ስለመገንባት የትም እንዳትሄድ። በቃ እየሸመጠጥክ እኮ ነው አንተ። እንኳን ሸመጠጥኩ። የትኛው ነብይ ላይ ነው የገነባሁት? እሺ ማስረጃ አንተ። የትኛው ነብይ ላይ ነው መቃብር ላይ የምትገነቡት ነገር ምንድነው? የትኛው ነብይ ላይ ነው አክሱም ጽዮን የተሰራችው? ምንም ልገንባ ግሬቭያርድ አይደለም። ይሄን ስለ ቤተ ክርስቲያን ነው ሰውዬ። ቸርች ነው፣ ስለ ቸርች ነው። ስለ ቸርች ነው፣ ስለ ቸርች፣ ስለ ማርያም ቤተ ክርስቲያን ይሁን። ዋት ዩ ቢልድ ኦን ዩር ግሬቭያርድ ንገረኝ። ምንድን ነው የምትገነባው? መቃብር ላይ የምትገነባው ነገር ምንድን ነው? አዳምጥ። ቤተክርስቲያን አንገነባም። መቃብር ላይ ቀብረን ላዩ ላይ ቤተክርስቲያን አንገነባም። ትገነባላችሁ። አትገነባ። ግን ምንድን ነው የምትገነባው? አይ ተረጋጋ። ቤተክርስቲያን አንገነባም። ምንም የሚገንባ ከዛ ውጭ እሱ ፖይንታችን አይደለም። የአንተ ነብይ ግን እናንተ እኮ ናችሁ እንደዛ አይነት ነገር ፕራክቲስ እስልምና እንግዲህ በእንደዚህ አይነት ድንቁርና ውስጥ ያሉ ሰዎች ናቸው። እንግዲህ አዳምጥ። አሁን የተጠየቀው ማምጣት መቼም እንደማትችል ገብቶሃል። ፓኒክ እያደረግክ ነው። ነብይ ያለው ምንድን ነው? እሱ ዋይ ተረጋጋ። አሁን አመጣልህ ያልከው ምንድን ነው? ነብይ ያለው ምንድን ነው? እነሱ አክሱም ጽዮን ሰዎች አንተ ሚሆን የአንተ ፋሚሊዎች አይነት የአንተው አይነቱ ማለት ነው መቃብር ላይ የምትገነቡት ነገር ምንድን ነው? ስለ መቃብር አይደለም እኛ እየጠየቅን ያለ ነው። እኛ ስለ ቤተክርስቲያን ነው እየጠየቅን ያለ ነው። ኦኬ የሞተ ሰው ላይ መቃብሩ ላይ ምንድን ነው የምትገነባው? እኛ ስለ ቤተክርስቲያን ነው እየጠየቅን ያለ ነው። የመሐመድን መቃብር አሳየው። በዛውም ክርስቲያን ምንድን ነው የምትገነቡት ነው? እኛ እያወራን ያለ ነው ስለ ስታችሁ አይደለም። ሌላውን ሰርድ ፐርሰንት ሌላው ክርስቲያን እንተው። ሌትስ ሊቭ ባይ ሳይድ። አንተ ንገረኝ። መሐመድ ምን ብሎ ነበረ? ለእኛ የተናገረው ለእሱ እንደዚህ ተገንብቶለታል። አንተ እኮ የምታውቀው ውሸት ምላስን ማስረዘም። ከስር ያላችሁ በደንብ ሙስሊሞች አይምሯችሁን ተጠቀሙ። ይሄ መሐመድ መቃብር ነው። ስድብ አይደለም። አንዲትም ስድብ አልወጣኝም። ይሄ የመሐመድ መቃብር ነው። ቆይ አዳምጥ። መስጊድ ውስጥ ነው እንዲህ ያሳምረው ፎ አድርገው የሰሩት የመሐመድ መቃብር ነው። ከታች ያለው አቡበከርና የኡመር መቃብር ናቸው። የምገነቡት መስጊድ የምትሰሩት ወጣ እናንተ ናችሁ። አያችሁ፣ እንደምንም ብዬ ረብሼ ልውጣ ነው መረጃ ማምጣት ሲከብደው። መረጃ ማምጣት ሲያቅተው እንደምንም ብዬ ረብሼ ልውጣ ነው። ሐዲሱ የሚለው ምንድን ነው? እሱ ስለ ማርያም ቤተክርስቲያን ተነገረ እንጂ ስለ ቀብር ቦታ አይደለም። እዛ ቀብሩ ላይ ቤተክርስቲያን ይሰራሉ፣ መቃብሩ ላይ ቤተክርስቲያን ይሰራሉ። ከዛ ፎቶውን አድርገው ያመልኩታል ነው። የእኛ ጥያቄ የትኛው ነብይ ላይ ነው አክሱም ጽዮን የተሰራችው ነው። ዛሴት መቼም ከሶስተኛ ጨ ሲ ክፍል ያላለፈ ተማሪ ካልሆነ ይህንን ራሽናል መረዳት ይችላል። ማንም ጤነኛ ሰው ለመረብሽ ለመጫጫ አትጉ በተቻላችሁ መጠን።
ለመጫጫህ አትግቡ። ሌሴ ሐውልት ይገነባል መቃብር ላይ እና ሐውልት ውስጥ እኛ እንገባለን እንዴ? ሐውልት ውስጥ ገብተን ፎቶ አድርገን ሐውልት ውስጥ እናመልካለን እንዴ? ሐውልት እኮ ድፍን ነው። ከሶስተኛ ጨ ክፍል ያላለፋችሁ ሰዎች እዚህ ፕላትፎርም ላይ አትምጡ። መቃብር ላይ ምንድን ነው የምትሰራው? ሌሴ እሺ ሐውልት እንሰራለን። ሐውልት ይሰራል። እሺ ሐውልቱን ምን ሐውልት ውስጥ አገባ ነገር ድንጋይ ነው፣ ድፍን ነው። ክፍሉ የሚያወራው ምንድን ነው? ስለ ውስጡ ስላለው ቁንጅና፣ ስለ ቤተ ክርስቲያን ስለ ውስጡ ነው እያወራ ያለው። ውስጡ በቅዱሳን ስዕላት አሸብርቀውት አሳምረውት ውስጡ ይገለገላሉ ነው የሚለው። በእናታችሁ ሙስሊሞች ሴጣን አይጫወተባችሁ አይመራችሁ ላይ በዚህ መጠን ሴጣን አይጫወትባችሁ። መረጃ ማምጣት ሲከብዳችሁ ማለት ነው። ኤኒዌይስ አህመድ ኬስ ምናምን አይ ነው ስምህ ከሌለ አስወጣው። እሱን ይዘዲን ሰላም ነው። ሰላም እንዴት ነህ? አለ መልካም። ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያን የሚሰሩት ብለህ ታምናለህ? ይድገበልኝ። እኛ ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያናችን የምንሰራው? አይደለም። ስለዚህ እኛ ነቢያት መቃብር ላይ ቤተክርስቲያን አንሰራም። እናንተ ነቢያት ላይ መቃብር ላይ ቤተክርስቲያን ሲሰሩ አላየም፣ ግን የሰው ሲሞት እዛ ላይ መቃብሩ ላይ ቤት ሲሰራ አይቻለሁ። እንግዲህ ግን መቃብሩ ላይ ነቢያት ነው ያልኩ፣ በደንብ አስተውል። የነቢያት መቃብራቸው ላይ ቤተክርስቲያን እንሰራለን? የመጨረሻ ጥያቄ። ነቢያቶችን ታውቃቸዋለህ ብዬ አስባለሁ። የእነሱ ላይ ነው ቤተክርስቲያን የምንሰራው? እኔ አላየውም፣ አልሰማሁም እንደዛ። ኦኬ ሙሐመድ ክርስቲያኖች የነቢያት መቃብር ላይ ነው ቤተክርስቲያን የሚሰሩት ብሏል። ቀደም ምን ብልሃል? አሰሩም ብልሃል። ስለዚህ መሐመድ ተሳስቷል ማለት ነው። እኔ ስለዚህ ጉዳይ በደንብ ስለማላውቅ እኔ አሁን እዚህ ጋር ለነገር የመጣሁት መሰለህ፣ አንተ ብዙ ሰው ይከታተላል። እንግዲህ ሁል ጊዜ አሁን ስትናገር እስላሞችን በማቆሸሽ እስላሞችን በማጥለሽ ነው አንተ የምትታወቀው። ምን ብዬ አቆሸሽኩ? እስኪ አሁን በመረጃ ስላወራሁ ወይ ደግሞ ለምንድን ነው ይህ ሁሉ ጥላቻ? ምንድን ነው? ምን ብዬ ሲያቆሸሽኩ? ነቢዮችን ነቢይና መሐመድ ለምሳሌ መሳደብ ምን አመጣ? እስኪ አንተ አሁን ምን ሰውን ብዬ እኮ አሁን ወደ ክርስትና ማምጣት አቆሸሽኩኝ? ካለብህ እኮ ምን ብዬ በመሳደብ እኮ አቆሸሽኩ? አይደለም። ምን ብዬ ተሳደብኩኝ? ስንት ሰው የሚከታተል ብዙ ሰው እኮ የሚከታተል ትልቅ ሰው አይደለ እንዴ? እዘዲን ይቅርታ፣ በቃ ይቅርታ፣ የተሳደብከው መሰለህ፣ ይቅርታ። ጉድ የመሐመድ ተከታዮች ወደ ኢትዮጵያ ተሰደው መጥተው ነበር ያን የላካቸው ጊዜ። ኦኬ የአክሱም ንጉሥ ተቀብሏቸው ነበረ በሰላም አይደለ? ኦኬ ከዛ በኋላ ሰላም ሲሆን ተመልሰው ሄደዋል። ኦኬ በሄዱበት ሰዓት ላይ ስለ ማርያም ቤተክርስቲያን ነግረውት ነበር ለመሐመድ። በአክሱም ስለተቀበሉት በአክሱም ያለችው ማርያም ቤተክርስቲያን ታሪካዊት አክሱም ጽዮን ትባላለች። አክሱም ማለት ቦታው ነው። ማርያም ማለት ደብሯ ስም ነው። ስለዚህ